ሌላው ደግሞ ብዙዎቻችሁ ስለ እነዚህ ላይቭ ስትሪሚንጎች ያልሰማችሁ ሰዎች አላችሁ። የሰማችሁ ሆናችሁ ደግሞ እድላችሁን ያሳለፋችሁ ያላችሁ ሰዎች ስላላችሁ እና ደግሞ ላይክ ገንዘብ እንደሚገኝም ደግሞ ማታምኑ ሰዎች ስላላችሁ ትላልቅ ሰዎች ያሉትን ለቴስቲሞኒ ያክል አይተን እንመለስ ቪዲዮቹን። አንድ ደቂቃ ሰጣችሁ አዳምጡኝማ። ፖፕ ላይቭ ስንል ጨዋታ የተጫወተን የሚመስላችሁ ሰዎች $440,000 ይሄ ማለት ወደ ኢትዮጵያ ስትቀይሩት 81 ሚሊዮን የኢትዮጵያ ብር በዝውውር ብቻ የተከናወነ ትራንዛክሽን ነው። በኔ ኔትወርክ ብቻ እኔ ከገባሁ በኋላ በኔ ስር የገቡ ልጆች የፈጸሙት ትራንዛክሽን በአንድ ወር ውስጥ እንግዲህ ፕላትፎርሙ ያወጣውን እንትን ነው ያስቀመጥኩላችሁ፣ ያወጣውን ዳታ ነው ያስቀመጥኩላችሁ። በኔ ኔትወርክ ከኔ በኋላ የገቡት ከኔ በኋላ ሁሉም ሳይሆን ከኔ በኋላ ገብተው በኔ ኔትወርክ ስር የተካተቱት ብቻ 81 ሚሊዮን የኢትዮጵያ ብር ትራንዛክሽን ፈጽመዋል። እሰቡት። እንደኔ አይነት ኔትወርክ 50 60 100 አለ። በጣም ብዙ ኔትወርክ አለ። ያ ሁላ ኔትወርክ እንደዚህ አይነት ብር ነው የሚሰራው። ይሄ እንደዚህ አይነት ትራንዛክሽን የትኛው ፕላትፎርም ላይ ነው የምታዩት? ዩቲዩብ ላይ፣ ቲክቶክ ላይ። እሰቡት። የአንድ ወር ነው የነገርኳችሁ። 2 ወር 3 ወር 4 ወር 5 ወር እያለ ሲሄድ ደግሞ ምን ያህል ትራንዛክሽን እንዳለ እሰቡት። አላቅም። ኢትዮጵያ ላይ ያላችሁ ቲክታከሮች፣ ኢንፍሉዌንሰር የምትባሉት የተሻለ ኮሚኒቲ ማግኘት የምትችሉ ሰዎች ምን እያደረጋችሁ ወይም ደግሞ አላቅም ያንን ኔጌቲቭ አስተሳሰባችሁን ይዛችሁ ስለ ፖፕ ሲወራ የነበረውን ኔጌቲቭ ነገር ይዛችሁ አሁንም እየቀጠላችሁ ከሆነ ፖፕ የቀረበት ነገር የለም። እናንተ ስላልገባችሁ የቀረበት ነገር የለም። ያው እየተካሄደ ነው። መጥቼ ዳታውን ብነግራችሁ የዛሬ 2 ወርም የዛሬ 3 ወርም የተሻለ ከዚህ የተሻለ ነገር እያስመዘገበ ነው የሚሄደው። የአፕሊኬሽኑ ስም ፖፖ ላይቭ ይባላል። ጓደኞቻችሁ ወይም የኔን ሊንክ ተጠቅማችሁ ነክታችሁ በምትሄዱበት ጊዜ የመጀመሪያው የሚመጣላችሁ ይህ ነው። ከስር ዳውንሎድ ኢሚዲየትሊ የሚለውን ትነኩታላችሁ። አንድሮይድ ተጠቃሚ ከሆናችሁ ፕሌይ ስቶር ላይ፣ አይፎን ተጠቃሚ ደግሞ ከሆናችሁ አፕ ስቶር ላይ ይወስዳችኋል። ከዛ በኋላ ኢንስቶል ትሉታላችሁ። ኢንስቶል አድርጎ እንደጨረሰ ኦፕን ትሉታላችሁ። ወደ አፕሊኬሽኑ የመጀመሪያው ገጽ ላይ ትመጣላችሁ። ገባችሁ ማለት ነው። እዚህ ጋር ከገባችሁ በኋላ አፕሊኬሽኑ እዚህ ፊት ለፊት የምታዩት እዚህ ላይ ላይቭ ገብተው በጣም ብዙ ሰዎች እየተከታተላቸው ያሉ ሰዎችን በቅደም ተከተል ታዩዋቸዋላችሁ። እግዚአብሔርን ነው የምልሽ ኪዲ፣ አንድ ነገር ልንገርሽ። እዚህ ፕላትፎርም ላይ 3 ሚሊዮን ብር 4 ሚሊዮን ብር የሚሰሩ ልጆች አሉ በወር። ክርስቶስ ምስክሬ፣ እኔ በአይኔ ያየሁትን ነገር ነው የምነግርሽ። እንደዛ የማትሆኝበት ምንም ምክንያት የለም። ግን አሁን እኔ አልሐምዱሊላህ እኔ አሁን ምንም የለም ከተባለ በወር 100,000 እሰራለሁ። የ19 ቀን ወይም የ20 ቀን አካባቢ ገቢ ነው ይሄ። ወላሂ እውነቴን ነው። ወላሂ ቦቼ ስራ ፈላጊዎች፣ ስራም ያላችሁ ሰዎች በኦንላይን ቆንጆ ገንዘብ የምታገኙበትን ፕላትፎርም ልንገራችሁ። ይሄ ፕላትፎርም በዶላር ስለሆነ የሚከፍለው ቀጥታ ገንዘባችሁን በንግድ ባንክ ወይም በቴሌብር ማግኘት ትችላላችሁ። በተለይ ደግሞ ሴቶችን በጣም ነው የሚያበረታታው። ስለዚህ ፕላትፎርም ቅደም ተከተል ማወቅ የምትፈልጉ ሰዎች ካላችሁ እንግዲህ ይሄንን ቪዲዮ ሰራላችሁ 4ኛ ቪዲዮ ነው ማለት ነው። በጣም ብዙ ሰው ተመዝግቦ ስራ ጀምሮ ነው ያለው። እኛም በጣም ብዙ ሰዎችን አንዳንድ ሰዎች የዘገየነባችሁ ካላችሁም ይቅርታ በመጠየቅ በጣም ብዙ ሰዎችን እያስተናገርን ያለ ነው። ሁሉም እዚህ ጋር ያሉት ሰዎች በቴሌግራም ያናገሩን እስካሁን መልስ እየሰጠን ያለ ነው። እናንተም ይሄን ስራ መስራት የምትፈልጉ ከሆነ መጀመሪያ ቤቱን ፎሎ አድርጉት፣ ከዛ በኋላ ላይክ አድርጉ፣ ከዛ ኮሜንት ላይ መስራት ፈልጋለሁ በሉ። ቢያንስ ለአንድ ሰው ሼር አድርጉ። ይሄንን የምታደርጉበት ምክንያት ቪዲዮችን እንግዲህ ብዙ ሰዎች ጋር መስራት የሚፈልጉ ሰዎች ጋር እንዲደርስ ነው። ምንም አይነት ኢንቨስት አያስፈልገውም። ስልክና አክሰስ ካላችሁ ስራውን መጀመር ትችላላችሁ። እንዳያመልጣችሁ ተቀላቀሉና በደንብ አብረን እንስራ። እንዳያችሁት ነው እና እኛ ካመጣናላችሁ ላይቭ ስትሪሚንግ አፖች የተሻለ ነው ብለን የምናስበው ፖፕ ላይቭ ነው። ምክንያቱም የተሻለ ገቢ ማግኛ መንገድ አለው እና ደግሞ ብዙ መንገዶች አሉት ገንዘብ ለመስራት እና ደግሞ እናንተ በፈለጋችሁት መንገድ ገንዘብ ማግኘት ትችላላችሁ። ላይክ እንደ ቲክቶክ ተቀጥታችሁ ወይ ደግሞ ግዴታ ጊፍት መሆን አይጠበቅበትም። እናንተ በተመቻችሁ መንገድ ገንዘብ መስራት የምትችሉበት መንገድ ተመቻችቷል ማለት ነው እና ደግሞ ምን ያህል ጊዜ ቆየ እስካም ቢሆንስ ቢጠፋስ ብላችሁ የምትጨነቁ ሰዎች ካላችሁ ይሄ ምንም የሚያስጨንቅ ጉዳይ አይደለም። ከ1 ዓመት ከ2 ዓመት በፊት ገብተው ስቲል ስኬታማ ሆኖ ገንዘብ እያገኙ ያሉ ሰዎች አሉ። እነሱን ደግሞ ቪዲዮ ላይ መተንላችኋል እና ደግሞ ምን ያህል ገንዘብ ላገኝ ይችላል፣ አዲስ ሆኜ ገብቼ አሴ ቢግነር ምን ያህል ገንዘብ ላገኝ ይችላል፣ ከዛ ደግሞ
የምትቀጥሉበት ከሆነስ ምን ያህል ገንዘብ ልታገኙ ትችላላችሁ ወደሚለው ሀሳብ ስመጣ እንደገባችሁ አሁን እዚህ ጋር በቀደሙ ቪዲዮ ብያችኋለሁ። እንደገባችሁ ነው ገንዘብ የምታገኙት። እንደ ቲክቶክ ብዙ ጊዜ ለፍታችሁ ብዙ ታይም አባክናችሁ ምናምን አለም። ከገባችሁበት ሰዓት አንስቶ እያንዳንዷ ደቂቃ ገንዘብ እንድትሰሩ ያግዛችኋል ማለት ነው። አዲስ ሆናችሁ ስትገቡ የሚመጣላችሁ መንገድ ቀላሉ መንገድ ላይቭ መግባትና እህቶቻችሁና ጓደኞቻችሁን መጋበዝ ነው። በዚች ትንሽ መንገድ ብቻ በትንሽ ሰዓት ውስጥ ቢያንስ አነሰ ከተባለ 3000 እና ከዛ በላይ ታገኛላችሁ ማለት ነው። እንዲሁም ግን ላይቭ ስትሪም በደንብ ቢያንስ በቀን 2 ሰዓት እየገባችሁ የምትቀጥሉ ከሆነና አንድ ሳምንት እያለፋችሁ ከመጣ ከዛ በኋላ የተለያዩ ገንዘብ ማግኛ መንገዶችን እናሳያችኋለን። ከዛ በኋላ 3000 ሳይሆን እጥፍ ገንዘቦችን እንዴት እንደምታገኙ እናሳያችኋለን ማለት ነው። ይሄ አንድ ሌላ ማወቅ ያለባችሁ ብዬ የማስበው ነገር ምንድነው? ታስካችሁን ማጠናቀቅ ግዴታ ነው። ምክንያቱም አፑ ላይ ወይ ደግሞ ፕላትፎርሞች ላይ በገባችሁባቸው ሳምንት ላይ ግዴታ መስራት አለባችሁ። ምክንያቱም ዌልካም ጊፍት ያለው የዛን ሰዓት ነው። ያ ሳምንት ካለፈው በኋላ የምትሰሯቸው ሰዎች ብዙ አዋጭ አሉ። በጣም እየቀነሰባችሁ የሚሄደው ግን ፈርስ ሳምንታችሁን በስነ ስርዓቱ ማስኬድ የምትችሉ ከሆነ ልክ አፑ ላይ እንደገባችሁ ከገባችሁበት ቀን አንስቶ በስነ ስርዓቱ መሄድ የምትችሉ ከሆነ ቀጣይ የእናንተ ሳምንቶች የሆነ ሰክሰስፉል የሆነ ላይቭ ነው የምትቀጥሉት ማለት ነው። ልክ በገባችሁበት ቀን አንስቶ አንድ ሳምንቱን በስነ ስርዓቱ ታስካችሁ ማጠናቀቅ እንዳዘነጉ ማለት ነው። ስለዚህ ስለነዚህ ቱቶሪያል የሚሆኑ ቪዲዮዎች በቀጣይ ቪዲዮዎች ላይ እናስቀምጥላችኋለን። እነዛ ቱቶሪያል እና የምዝገባውን ሂደት በሙሉ በማየት መመዝገብና ገብታችሁ መስራት ትችላላችሁ። እንዳትዘነጉ ብያለሁ። ከገባችሁበት ቀን አንስቶ መስራት አለባችሁ ግዴታ 2 ሰዓት ቢያንስ በቀን 2 ሰዓት በቂ ነው ብዬ አስባለሁ። ለኔ 2 ሰዓት በቀን 2 ሰዓቶች መጠቀም የምትችሉ ከሆነ መስራት ትችላላችሁ ማለት ነው።